ፓ ዛሬማ ይሳካል። ይሳካል? ምኑ ነው የሚሳካው? እውነት ይሳካል። አዎ እቺ ሴትዮ እኮ ችግር አለባት። ምን አባቷ እየሰራች ነው? ይሳካል። ዛሬ ይሳካል። አዎ ጉድ 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 ጉድ! ሴትይቷ በትርፍ ጊዜዋ ጥንቆላ ጀመረች ማለት ነው። አቤት 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 አቤት! ማለት እዚህ ዛሬማ አስማቷን አፈርሳለሁ። እቺ ጠንቋይ ቁጣ አንተን አይመለከትም ይሄ ነገር። ይሄ የኔ ጉዳይ ነው። የኔ ጉዳይ አዎ አንተን አይመለከትም። አቤት አቤት! እኔ የምለው የባል በሽታ አለባት እየተባለ የሚወራው ነገር እውነት ነው ማለት ነው? በለበላ አባትህ ፈናንተ ከዚህ ሟተኛ ለዚህ አይደለም ታጫጭሽው ባላወጣ ብሎሽ ፈልፈላ ምድረ ምቀኛውላ እኔ ባላገባ ምን አገባቸው? እንደውም ሺህ ዓመት እቀመጣለሁ። ማንም አያገባውም። እንደውም አላገባም። ራሴን እየጠበቅኩኝ እየካደምኩ እኖራለሁ። ፈልፈላውላ ምን አይነት ምቀኛ ናቸው? ይሰራል። ሰራሰርሽን ያውልቀው አባቴ አምላክ። ይሰራል። አንቺ ሟርተኛ ቆፍሪ ብቻ አንቺ። የእናቴ አባቴ ከራማ ይችን ልጅ እንደፊት ጥርስ ንቅል ያረክልኝ እንደሆነ እኔ የሀያ ፋንድያ ጨስላለሁ። የሀያ ፋንድያ? እኔ የምለው የአንቺ ውቃቢ ፋንድያ ዶደራንቶ ነው እንዴ? መጋኛ እንዳለክና ወሬውን ታና ሂድና ያልኩና አምጣ። እውነት ልመናዬን ሰምተህ ከሆነ ይችን ልጅ አትመልሳት። አዎ ይሄ ቤት የኔ ነው፣ ለኔ ነው የሚገባው። ከኔ ውጪ ለማን ይሆናል? ለማንም። ምንድነው ይሄ? ያዘሽኝ ነዋ። የአንቺ አምሮት የሆነውን ፋንድያ ነው ይዤልሽ የመጣሁት እኮ። ፋንድያ ባቲፋና ይሄንን ያዘዝኩት ይሄድና ቡናውን ይዘፍና። እሺ ቡናውን በኪሎ ነው? በሺ ታይ ኮልኩልና በመለኪያ ይዘፍና። አቤት አቤት አቤት! የእናቴ አባቴ ከራማ ይቅር በለኝ። ይሄ የእብድ ስራ ነው። እኔ በክብር ነው አምጥቼ የማጨሰልህ። አቤት 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 አቤት! ይቺ ሰላቢ ሴትዮ መሬት ተሰንጥቆ ዋጣት እንዴ? ወረ በገላገለኝ። አመጣ? አዎ አምጥቻለሁ። እስኪ አምጣው። እሺ ቶሎ በልበል። ይኸው መለኪያው ይኸውልሽ። ይሄ ነው መለኪያ? አዎ እንዴ አላልሽኝም? የመለኪያ ስትይኝ ይኸው። እውነትም መለኪያው። አቤት አቤት! ያውልቆ መድኃኒዓለም አንቺ አሎሎ ራስ
አልተረፍኩም እኮ። ከምን አይነቱ ጉድ ጋር ነው እዚህ ጥላኛ ሄደችው እች ልጅ? ኧረ ምን አይነቱ ነው? ስለቴን እኮ አሟላለሁ ብያለሁ። ሁለቱንም እዛ አስቀርልኝ። የእናቴ አባቴ ከራማ እየለመንኩ ነው። እንደው አደራህን አስቀርልኝ እዛው። አታዋርደኝ፣ አታዋርደኝ፣ አታዋርደኝ። አይመጡም፣ 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 አይመጡም። እሺ ቆይታ እንዴት ነበር? እንዴት ነው? ሁሉ ሰላም? ተመስገን፣ ተመስገን ነው። ደስ ደስ የሚል ጉዳይ አይተናል። ተመስገን። ምን ምን አያችሁ? አይ ምርጥ ጦርነት በይው፣ ጦርነት በይው፣ ጦርነት ግን ያው ምንድነው? ኧረ ምንም አይደለም። ተከርኖ ይብሰ የሌላ ሀገር ሰው። ደህና ነሽ ግን አንቺ? እኔ ደህና ነኝ። እናንተ እንዴት ናችሁ? ይመስገን። ጎሽ እንኳን ደህና መጣሽ። ጉድሽን አላየሽ፣ ጉድሽን አላየሽ። መጣችሁ እንዴ? እንኳን ደህና መጣችሁ። እንኳን ደህና ቆየሽኝ ሽብሬ። ኧረ አምሮብሽ የለ እንዴ? አማረብኝ እንዴ? እንዴት ያምርባት እናቴ! እንዴት ያምርባት! ፋንድያ የያዘች እንዴት ያምርባት! እኔና እሷ እንታወቃለን። ምንድን ነው የምታጉረመርመው? ምንድን ነው ለብቻ ከምታወራው? ዝም ብሎ ነው እሱ፣ የወሬ ሱስ ስላለበት ነው። እኔ የምለው እናንተ ቤት የፋንድያ ትርጉሙ ምንድን ነው እንዴ? ምንድን ነው? ያውራበት እንጂ ንገሪው። ምንም አልተፈጠረም። ያውራበት እንጂ ምንም ወሬ የለውም። ምን ማለት ነው? ስላፈንሽኝ አያወራም ብለሽ ነው? ኧረ አወራለሁ። ሚስጥርሽንም አውጥቼ እንቦጭ ነው የማደርገው፣ ዘረግፈዋለሁ። በሁለታችሁ መሀል ምን አይነት ትልቅ ሚስጥር ቢኖር ነው ዘላ እንደዚህ አፈን ያፈነች? እንዳወራ ነው። ጉድ ወይ ጉድ! ጉዷ እንዳይወጣ፣ ጉዷ እንዳይወጣ። አንቺ ስሚ፣ አንቺ ቤቱን አደራ አብለሽ በሄድሽበት ሰዓት አጅሪት ሆዬ ውቃቢዋን እየሳበች እየፈለፈለች እየሟረተች በዛው አስቀርልኝ፣ ይሄን ቤት ለኔ አድርገው አትልም መሰለኝ። ስለምን ቤት ነው የምታወራኝ? ስላንቺ ቤት ነው። ስላንቺ ቤት፣ ስላንቺ ቤት ነው የማወራኝ። ቆይ ተረጋግተህ ካወራኝ። ያው ይገባሻል እምልሽ እየሟረተች ነበረ። አንቺን ግልብጥ አድርጎ ደፍቶ እሷ የቤቱ ወራሽ ለመሆን ምን አርጊያት? ምን በድያት? እኔ ምን አውቃለሁ? ጠይቂያት። ምን አርጊያት? ጠይቂያት። ምን በድያት? ሽብሬ አንቺ ጉደኛ! የእናቴ አደራ ነሽ ብዬ ቤቴ ባስገባሁሽ በሌሌ እንደዚህ። አሁን ምንም አልፈልግም። ቀጥ ብለሽ ዕቃሽን ሰብስበሽ ውጪልኝ። አንቺ መሰሪ ነምጪ! ውጪ! ቶሎ ውጪ! ሰማላለሁ። ዝም ብለሽ ፋንድያሽን አጭሽ ይውጭና እባክሽ አትጩህብኝ። ፋንድያ አትቆይም አንተ። ውጪ! ሄጀና ይኸውልሽ ፋንድያሽን እየታጠንሽ እንደ ዶድራንት ቻው